ሰላም እንዴት ናችሁ? እንኳን ወደ ጆን ዩናይትድ ዩቲዩብ ቻናል በሰላም መጣችሁ። አሁን የተጠናቀቀውን በአትሌቲክ ቢልባኦ እና በማንቸስተር ዩናይትድ የዩሮፓ ሊግ ጨዋታ ያየሁትን አንዳንድ ነገር ለማለት ነው። ከውጤቱ ብንጀምር አትሌቲክ ቢልባኦ 0 ማንቸስተር ዩናይትድ 3። አሰላለፉም በረኛ ኦናና፣ ተከላካዮች በቀኝ በኩል ሊንደሎፍ፣ መሃል ላይ ማጓየር፣ በግራ በኩል ዮሮ፣ ከነሱ ፊት ደግሞ አራቱ አማካዮች በቀኝና በግራ ማዝራዊና ዶርጉ፣ መሃል ላይ ደግሞ ካሰሚሮ እና ኡጋርቴ ነበሩ። ከነሱ ፊት ደግሞ አማካይ አጥቂዎች ጋርናቾ እና ብሩኖ ፈርናንዴዝ፣ ዋናው አጥቂ ደግሞ ሆይሉንድን ነበረ ይዘን የገባ ነው። ያው አሰላለፉ እንደተለመደው 3-4-2-1 ነበረ። እንግዲህ የሚገርም ጨዋታ ነበረ። የሚገርም 45 ደቂቃ ብለው ይሻላል። ምክንያቱም የሁለተኛው 45 ኦልሞስት ምንም አይነት በጣም ቀዝቃዛ የነበረ ጨዋታ ነው ብዬ አስባለሁ። የመጀመሪያው 45 ላይ ሁሉ ነገር ተጠናቋል። በቃ ጎሉም ምኑም ሁሉ ነገር ተጠናቋል ብዬ አስባለሁ። ግን ከዛ በፊት የመጀመሪያው 20 ደቂቃ ላይ አትሌቲክ ቢልባኦዎች 3 ጎል ማግባት ንጹህ 3 ጎል ማግባት የሚችሉበት አጋጣሚ ነበረ። ያ ኳስ እነዛ ጎሎች 3 ጎሎች ገብተው ቢሆን ኖሮ በዛ 20 ደቂቃ ውስጥ አይ ቲንክ አሁን የማወራው ነገር የተገላቢጦሽ ነበር የሚሆነው ብዬ አስባለሁ። ምክንያቱም በ3-0 ያልቃል ብዬ አላስብም። አትሌቲክ ቢልባኦ 3 ቢያገቡ ኖሮ በእርግጠኛነት 5-6 ጎል ይገባ ነበረ ብዬ አስባለሁ። በጣም ጥሩ አልነበርንም። የመጀመሪያዎቹን 30 ደቂቃዎች በተለይ በጣም ጥሩ አልነበርንም። በጣም ደካማ ነበርን። በጣም በቃ ኳስን ምንም መቆጣጠር አቅቶን በጣም ተቸግረን ነበረ። ሁሉ ጊዜ እንደምለው መሃል ላይ ኡጋርቴና ካሰሜሮ ሲገቡ መሃሉ በጣም ጠንካራ ነው የሚሆነው። ጨዋታውን ካያችሁትም እንደው ካላያችሁትም ለመግለጽ ያክል አብዛኛው ኳስ የሚሄደው በመሃል አልነበረም። ያ ትልቅ ነገር ነው። ምክንያቱም በመሃል ብዙ ጊዜ ኳሶች የተቃራኒ ቡድኖች በመሃል መሄድ የሚችሉ ከሆነ ያ ከባድ ነገር ነው። ምክንያቱም በቀጥታ ተከላካዮቹ ጋር ነው የሚደርሰው ማለት ነው። ያ የተቃራኒ የአጥቂ ተጫዋቾች እና ያ ለተከላካዮቹ ከባድ ነው በጣም ለመከላከል ስለሆነ ኡጋርቴና ካሰሜሮ ስራቸውን በትክክል ሰርተዋል ብዬ አስባለሁ። ያንን መድፈን ነው፣ ያንን በትክክል ደፍነዋል ብዬ አስባለሁ። ትንሽ ኡጋርቴ በተለይ መጀመሪያው እንዳልኩት 30 ደቂቃ ላይ ሁሉም ተጫዋቾች ማለት ይቻላል፣ ግን ኡጋርቴ ትንሽ ጥሩ አልነበረም። ኳስን እንኳን መያዝም በጣም ከብዶት ነበረ። እነሱ በጣም ፕሬስ ያደርጉ ነበረ፣ በጣም ይጫኑን ነበረ። በቃ ከበረኛው ከሁሉም ተጫዋቾች በጣም ከደጋፊው ጀምሮ በጣም ጫና ነበረ። ገና የማንቸስተር ዩናይትድ ተጫዋች አንድ ኳስ ሲነካ የእነሱ ደጋፊዎች ወዲያውኑ ማለት ነው በቃ ብለው የዩናይትድ ተጫዋቾች ነርቨስ እንዲሆኑ በጣም ያደርጉ ነበር እና አይ ቲንክ ሰርቷል ብዬ አስባለሁ። በተወሰነ መልኩ በተለይ እንዳልኩት በ25 ደቂቃ ውስጥ በትክክል ሰርቷል። በጣም የዩናይትድ ተጫዋቾች በጣም ነርቨስ ነበሩ፣ በጣም ይፈሩ ነበረ። የነበረውም አትሞስፌሩም ይመስለኛል በጣም እንዲፈሩ ያደረጋቸው። ምክንያቱም በጣም ብዙ ጊዜ የስፔን ቡድኖች ደጋፊዎች በጣም ጥሩ የሚባሉ ደጋፊዎች ናቸው። በቃ እስከ መጨረሻው ደቂቃ ድረስ በጣም የሚደግፉ ናቸው እና የተቃራኒ ቡድን ተጫዋች ሲመጣ በጣም በተለይ ሌላ ሀገር ከስፔን ውጭ ያለ ተቃራኒ ቡድን ሲመጣ በጣም ነው ጫና ውስጥ የሚገባው እና ዛሬም በማንቸስተር ዩናይትድ ላይ ይህን ያየነው ይመስለኛል። እኔ አይቻለሁኝ ይሄንን በጣም ጫና ውስጥ ነበሩ ጎል እስከምናገባ ድረስ። ከዛ በኋላ እንግዲህ ጎሉ ከገባ በኋላ ትንሽ እነሱ የመቀዝቀዝ ነገር ነበረ። ምክንያቱም ክፍተት ነበረ፣ እነሱ በጣም ለማጥቃት ነበረ ሲሞክሩ የነበሩት እና በጣም ክፍተት ነበረ ከኋላ ላይ እና ያው ጥሩ ነው በእኛ በኩል የተደረገው ያችን አጋጣሚ ተጠቅሞ ጎል ማግባት በጣም ትልቅ ነገር ነው። ከዛ ውጭ ደግሞ ትልቁ መከራከሪያ ነጥብ የነበረው
የነሱ ተከላካይ ቪቪያን የሚባለው በቀይ ካርድ ዳይሬክት ቀይ ካርድ ነው። 2 ቢጫ አይደለም ዳይሬክት ቀይ ካርድ ነው የወጣው። ምክንያቱ እንግዲህ ያው ሆይሉንድን ጎትተዋል እና ጎል ሊሆን የሚችል እንቅስቃሴ አስቁመሃል በማለት ነው ያንን ቀይ ካርድ እንግዲህ ዳኛው የሰጠው እና ያው ፔናልቲም ተሰጠ ማለት ነው በዛው አጋጣሚ። እኔ ብዙ ፔናልቲው ሶፍት ነው ብዬ አስባለሁኝ። በጣም እኔ እንጃ ብዙ ይገባል ብዬ አላስብም። ግን እንደው ከሆነ ኦኬ ፔናልቲ ይሁን፣ ግን ቀይ ካርዱ ግን እኔ ተገቢ ነው ብዬ አላስብም። ምንም የተቃራኒ ተጫዋች ቢሆንም ግን ያው ያለውን ነገር እውነቱን መናገር ስላለብኝ ነው። ቢጫ ካርድ እንኳን ቢያንስ ቢሰጠው ኦኬ ችግር የለውም ብዬ አስባለሁኝ። ያ በጣም ትልቅ ሞመንት ነበር ለኛ፣ ትልቅ አጋጣሚ ነበረ። ምክንያቱም በጎዶሎ ተጫዋች 2-0 እየመራን፣ ምክንያቱም ፔናልቲውን ብሩኖ ፈርናንዴዝ አገባ። ከዛ በኋላ 2-0 እየተመሩ ሰው ጎሎባቸው በጣም ከባድ ነበር የሚሆነውና ያ ጨዋታውን ሙሉ በሙሉ በሚባል ሁኔታ ነው የቀየረው። እነሱ ወዲያውኑ ነው ወደ መከላከል ነው የገቡት። በካውንተር ለማጥቃት ነው የሞከሩት በወንድማማቾቹ ዊሊያምሶች። በእነሱ በኩል ሁለቱም ዳርና ዳር ያሉ ክንፍ ላይ የሚጫወቱ ተጫዋቾች ናቸው ወንድማማቾቹ። በእነሱ በኩል በጣም ፈጣን ስለሆኑ በእነሱ በኩል ለማጥቃት በጣም ተሞክሮ ነበረ፣ ግን በሚገርም ሁኔታ በጥሩ ሁኔታ ተይዘው ነበረ። ዶርጉም ጥሩ አድርጎ ሲከላከል ነበረ። ያው የማጥቃቱ ነገር ብዙ እንትን አይደለም፣ ግን የመከላከሉ በጣም ጥሩ ነበረ። ማዝራዊም ያው እንደምናውቀው ነው። እነሱ ሚስተር ኮንሲስተንት ይሉታል። ሁል ጊዜ በቃ ተመሳሳይ ሌቭል ላይ ያለ የማይዋዥቅ አቋም ያለው ተጫዋች ነው። ዛሬም በጣም ጥሩ ነበር ብዬ አስባለሁኝ። ኦፍ ኮርስ የጨዋታው ኮከብ ብሩኖ ፈርናንዴዝ ሊሆን ይችላል፣ ግን አላየውም ሊሆን ይችላል። አይ ቲንክ ይመስለኛል ያው ጎሎቹም ስላገባ ምናምን ማለት ነው። ግን በቃ ማዝራዊም ጥሩ ነበረ። ሊንደሎፍ አይ ቲንክ ያው በቃ እናውቃለን እንደሚወጣ፣ ኮንትራቱ ያልቃል አሁን ሰኔ ምናምን ላይ ማለት ነው። በቃ ይሄ ሲዝን ሲያልቅ፣ ኤሮፓ ሊግ ሲያልቅ፣ ፕሪሚየር ሊጉም ሲያልቅ የእሱም ኮንትራት ያልቃል። በእርግጠኛነት መናገር እችላለሁኝ ይቀጥላል ብዬ አላስብም። አይቀጥልም ብዬ ነው የማስበው። ኮንትራቱን የሚያድሱለት አይመስለኝም። ማደስም ያለብን አይመስለኝም። ሌላ ተጫዋች መምጣት ያለበት ይመስለኛል። ከስር የሚወጡ ብዙ ተጫዋቾች አሉ፣ ለነሱ እድል መስጠት ያለብን ይመስለኛል። ሃሪ ማጓየር በጣም ጥሩ ነበረ። እንግዲህ ካሰሚሮ ላገባት ጎል የሱ ውጤት ትልቅ ነበረ። የሱ እንቅስቃሴ በጣም ትልቅ ነበረ። እሱ ያቀበለውን ኳስ ነው እንግዲህ ኡጋርቴ በትንሽ ጨርፏት በጭንቅላቱ፣ ከዛ ካሰሚሮ ጋር ደርሳ ካሰሚሮ እንደገና በጭንቅላቱ የሚገርም ጎል ነው ያገባው እና ጥሩ ነበር ብዬ አስባለሁ። ዩሮ ትንሽ ቀዝቀዝ ያለ ነበር ዛሬ። መሀል ላይ እንዳልኩት ካሰሚሮ እና ኡጋርቴ ጥሩ ነበሩ። በትንሹ ኡጋርቴ ትንሽ ቀዝቀዝ ያለ ነበረ፣ ግን ካሰሚሮ ያው በቃ ቀዳዳዎችን በመድፈን ጥሩ ነው በጣም ያለው። የሚገርም ምንድነው የሚባለው የሚገርም ዳግማይ ትንሳኤ ነው ለሱ የሆነው ማለት ይቻላል። ማለት ሞቷል ተብሎ ነው በቃ ይውጣ ብለን እኔ ራሱ ስል ነበረ በቅቶታል ይውጣ አይሆንም ለኛ ምናምን ብዬል ነበርና በሚገርም ሁኔታ ግን አሁን ዋና ከሚባሉ ተጫዋቾች አንዱ ነው ካሰሚሮ እና በጣም ደስተኛ ነኝ። ምክንያቱም ኮንትራትም አለው፣ መሸጥ አንችልም። ትልቅ ደሞዝ ነው ያለው። መሸጥ ብንሸጥና ሌላ ተጫዋች ብናመጣ ደስ ይለኛል። ሞር አትሌቲክ የሆነ ተጫዋች ብናመጣ፣ እድሜውም ዝቅ ያለ 25-26 ውስጥ ያለ በደንብ ተሯሩጦ ሊያስጨንቅ ሊከላከል የሚችል ተጫዋች ብናመጣ ደስ ይለኛል። ግን ካልሆነ ግን ካሰሚሮም ቢሆን በጣም ትልቅ የሚባል ተጫዋች ነውና ወደ ብቃቱ እንደዚህ ተመልሶ አገልግሎት መስጠቱ እኔ በጣም ደስተኛ ነኝ። ለሌሎቹም እንግዲህ ከስር ለሚመጡ ይሄ ሴንትራል ሚድፊልደር እና ዲፌንሲቭ ሚድፊልደር ኤግዛምፕል የሚሆን ምሳሌ የሚሆን ሰው ነው፣ ምሳሌ የሚሆን ተጫዋች ነው እዛ ክለብ ውስጥ። መቼም ሁሉም ተጫዋች ከ20 ዓመት በታች መሆን አይችልም ወይ ከ25 ዓመት በታች መሆን አይችልም። እዛ ቡድን ውስጥ ሲኒየር የሚባሉ ወይም ይሄ እድሜያቸው ከፍ ያሉ ለሌሎቹ ምሳሌ የሚሆኑ ተጫዋቾች ግዴታ ያስፈልጋሉ እና
ከኋላ ለምሳሌ ሃሪ ማጓየር አለ እድሜው እንደዛው 31 32 አካባቢ ነው እየሄደ ነው እሱ አለ እሱ ለተከላካዮች ምሳሌ መሆን ይችላል ለተከላካይ ብቻ ሳይሆን ሃሪ ማጓየር ለማንኛውም ሰው ይሄንን ስል ግልጽ ላድርገው ለማንኛውም ሰው ምሳሌ የሚሆን ልጅ ነው ብዬ አስባለሁ ሃሪ ማጓየር የአእምሮ ጥንካሬ በሚባለው ነገር ሃሪ ማጓየር ትክክለኛ ምሳሌ የሚሆን ሰው ነው የአእምሮ ጥንካሬ ከአቅም በላይ የሆነ በጣም የሚገርም የአእምሮ ጥንካሬ ያለው ተጫዋች ነው ይሄ ከዓለም አንደኛ ተከላካይ ምናምን ልለው አልችልም ግን የአእምሮ ጥንካሬ ግን ይሄ ሜንታል ስትሬንግዙ ግን በቃ የሚገርም ሰው ነው እንደሱ የተቀጠቀጠ ሰው የለም ያላወራው ከፓርላማ አባል እስከ ተጫዋች እስከ የቀድሞ ተጫዋች በቃ ኮሜዲያን ስለሱ እሱን ያልተረበው ያላወራበት ሰው የለም ያን ሁሉ ተቋቁሞ አንድም መልስ ሳይሰጥ ይሄንን መጥፎ ጊዜ አሳልፎ አሁን እዚህ ዋና ከሚባሉ ተጫዋቾች መሃል አንዱ መሆን ይሄ በጣም ትልቅ ነገር ነው ከዚህ በፊት ዴቪድ ቤካም ላይ አይተናል የዚህኛው ግን ይለይ ነበር ምክንያቱም ዴቪድ ቤካም ሰር አሌክስ ፈርጉሰን አጠገቡ ደግፈውት አይዞ አለው ብለውት አሳልፏል ያንን ሰዓት የሃሪ ማጓየር ግን እንደዛ አይደለም እንደዛ ይሄ የሚደግፈው ብዙ ሰው አልነበረም ብቻውን ነበረ ያን ተቋቁሞ ግን እዚህ ደረጃ መድረሱ ለዛ ነው ለሁሉም ሰው ኤግዛምፕል መሆን ምሳሌ መሆን የሚችል ልጅ ነው ከውጭ ያለውን ጩኸት ሳንሰማ በራሳችን ህይወታችንን ጎንበስ ብለን ማድረግ ያለብንን ነገር መስራት እንዳለብን እና ውጤታማ እንደምንሆን በትክክል የሚያሳይ ነገር ነው የሚያሳይ ሰው ነው ብዬ ነው የማስበው እና ከኋላ እሱ አለ መሃል ላይ ስንገባ ካሰሚሮ አለ ኤሪክሰን አለ እነዚህ ምሳሌ መሆን የሚችሉ ሌሎቹን ከታዳጊ የሚመጡትን ወይም ከነሱ ያነሱ እድሜ ያላቸውን ተጫዋቾች መንገድ ማሳየት መምራት የሚችሉ ሰዎች ናቸው ተጫዋቾች ናቸው ብቃትም ባይኖራቸውም አቅማቸው ቢዳከምም ግን ጭንቅላታቸው ሜንታሊቲያቸው በጣም ሃይ ሌቭል ነውና ያንን ተጠቅመው የሚመጡትን ተጫዋቾች በትክክል ማገዝ የሚችሉ ናቸው ወደፊት ከፍ ስንል ብሩኖ ፈርናንዴዝ አለ ብሩኖ ፈርናንዴዝ እናውቃለን የክለቡ ካፕቴን ነው በዛ ላይ ያው ያለሱ እንግዲህ በጣም ከባድ ነው በጣም ከባድ ነው አሁንም እሱንም የዓለም ምርጡ ተጫዋች ነው እያልኩ አይደለም ግን በእኛ በማንቸስተር ዩናይትድ ክለብ ውስጥ አሁን ባለው ሁኔታ ውስጥ ያለ ብሩኖ ፈርናንዴዝ ይሄ ክለብ ይሄ ቡድን የትም መሄድ አይችልም ብዬ ነው የማስበው እና እሱ ምሳሌ መሆን የሚችል ነው ደግሞ ተናጋሪም ስለሆነ በደንብ እየተናገረም እየጮህባቸው ምን እያለም አሁን ጋርናቾ ዛሬ ሲታይ ነበር ሲጮህበት ጋርናቾ ላይ ተንቀሳቀስ እያለ ማለት ነው እና እንደዛ እያደረገ ከስር የሚመጡትን ተጫዋቾች ጋይድ ያደርጋል ያግዛል መንገድ ያሳያል ማለት ነው እና ችግራችን ከፊት ነው ከፊት ምንም አይነት ይሄ ሁነኛ የሚባል አጥቂ ወይም ኤክስፒሪየንስ ያለው ልምድ ያለው የሚባል አጥቂ የለንም ይመጣል ብዬ አስባለሁኝ አሁን በዚህ ሐምሌ ነሐሴ ውስጥ እንግዲህ ያ ነው ሆፕ ማረጋው ከዛ ውጭ ግን እንዳልኩት ተጫዋቾቹ አብዛኞቹ ስራ ሳይበዛባቸው ነው ሁለተኛውን ግማሽ በተለይ የተጫወት ነው ማለት ይቻላል በቅያሬዎችም ነበሩ ሜሰን ማውንት ገብቷል ኮቢ ሜኑም ገብቷል ሉክሾም ገብቷል ጥሩ ነው እንደዚህ አሁን ትልቁ ነው ደስ ያለኝ ደሊክት መግባቱ ነው ምክንያቱም በጣም ያስፈልገናል እጅግ በጣም ያስፈልገናል ደሊክት በጣም አስፈላጊ ተጫዋች ነው ካለሱ እሱ በነበረ ሰዓት የገቡት ጎሎችን እና አሁን እሱ ተጎድቶ ባልነበረበት ሰዓት የገቡትን ጎሎች ብታነጻጽሩ በጣም ትልቅ ልዩነት ነው ያለው እርግጠኛ አይደለሁም 5 እና 12 እንደዛ አካባቢ ነው ልዩነቱ እሱ ያለ 5 እሱ ደግሞ ከወጣ በኋላ 12 ነው ምናምን አይነት ጎል ነው የገባብንና ምን ያክል የኋላ ደጀን እንደሆነ በጣም ያሳያል እዚህ ላይ በጣም አስፈላጊ ተጫዋች ነው እና የሱ መመለስ ደስ ነው ያለኝ በጣም ደስ ነው ያለኝ አማድ ተመልሷል አማድም ገብቶ ነበር አንድ 10 ደቂቃ ተጫውቷል እሱም በጣም ነው ደስ ያለኝ እኔ እንደሚመስለኝ ያው የዩሮፓ ሊግ እንግዲህ ደጋፊ ስለሆንኩ አይደለም ግን ከስፐርስ ጋር ከቶተናም ሆትስፐርስ ጋር እንገናኛለን ብዬ አስባለሁኝ ቶተናምን እናሸንፍ ይመስለኛል እና በዚህ አመት እንግዲህ መጥፎ በሚባለው አመት ላይ ዩሮፓ ሊግን አንስተን ወደ ቻምፒየንስ ሊግ እንገባለን ብዬ አስባለሁኝ
ብቃቱ አለ ብዬ አስባለሁኝ። በተቻለ መጠን ፕሪሚየር ሊጉ ላይ ሳይሆን አሁን ትኩረት ማድረግ ያለብን ፕሪሚየር ሊጉ ያለቀ ጉዳይ ነው። 17ም ሆነን ጨረስን 15ም ሆነን ጨረስን ኦፍ ኮርስ በየደረጃው 3 ሚሊዮን ፓውንድ ይከፈላል። 17 ሆነን ከዛ 16 ብንሆን 3 ሚሊዮን እናገኛለን። 15 ብንሆን ሌላ 3 ሚሊዮን እናገኛለን። 6 ሚሊዮን እንደዛ እያለ ስንሄድ እየጨመርን ነው የምንሄደው። ግን እሱ ብዙ ትኩረት የሚያስፈልገው አይመስለኝም። ምክንያቱም ዩሮፓ ሊግን ብናሸንፍ 50-60 ሚሊዮን ልናገኝ እንችላለን። አንደኛ፣ ሁለተኛ ቀጥታ ወደ ቻምፒዮንስ ሊግ ያስገባናል። ያ ደግሞ አንዳንድ ተጫዋቾች ቻምፒዮንስ ሊግ የማይጫወት ክለብ ውስጥ መጫወት አይፈልጉም። እንደ ቪክቶር ዮኬረስ አይነት ማለት ነው። እሱ አሁን ምርጥ አጥቂ ነው። ዩሮፕ ላይ አሁን ካሉ ምርጥ አጥቂዎች አንዱ ነው። እሱን በጣም ሩበን አሞሪም ይፈልገዋል። እሱ ቻምፒዮንስ ሊግ የሚጫወት ቡድን ላይ ነው ሄዶ መጫወት የሚፈልገው። ስለሆነ ያንን እንደሱ አይነት ተጫዋቾች ለመሳብ ወደኛ ግዴታ ቻምፒዮንስ ሊግ መግባት አለብን ማለት ነው እና ቻምፒዮንስ ሊጉ በጣም ወሳኝ ነው። በጣም ወሳኝ ነው ማለት ዩሮፓ ሊጉ በጣም ወሳኝ ነው ለቻምፒዮንስ ሊግ ለመግባት እና አይ ሆፕ እዛ ላይ ጠንክረን ስፐርስን አሸንፈን ዋንጫውን እናነሳለን ብዬ አስባለሁኝ። እንደነ ኒውካስል ከ72 ዓመት ከ70 ምናምን ዓመት በኋላ ኤፍኤ ካፕ አንስተው ያው እሪ እያሉ ነው። እኛ ደግሞ እንግዲህ ላለፉት 3 እና 4 ዓመታት ተከታታይ ዋንጫዎችን እያነሳን ነው። የትኛውም ዋንጫ ይሁን ግን ዋንጫዎችን እያነሳን ነው። ላይክ ኤፍኤ ካፕም ይሁን ሊግ ካፕም ይሁን ብቻ ፕሪሚየር ሊግ እና ቻምፒዮንስ ሊግ ባናነሳም ዩሮፓ ሊግንም አንስተናል። ግን ዋንጫዎችን እያነሳን ያለ ነው። ስለሆነ ከሊቨርፑል ከሲቲ ቀጥሎ አይ ቲንክ ጥሩ ዋንጫ በማንሳት ጥሩ ላይ ነን ያለነው ብዬ አስባለሁኝ። አይ ሆፕ ደግሞ ይሄን ዩሮፓ ሊግ ደግሞ አንስተን ወደ ተሻለው መንገድ እንሄዳለን ብዬ አስባለሁኝ። ከሞላ ጎደል ይሄን ይመስላል የዚህ እይታዬ በዚህ ጨዋታ ላይ። እጅግ በጣም ነው ደስ ያለኝ። በተለይ የመጀመሪያው ጎል ላይ ጋርናቾ አግብቶ ኦፍሳይድ የሆነበት ላይ በጣም ነበረ በቃ የጮህኩት። ምክንያቱም በጣም ተጨንቀን በነበረበት ሰዓት ላይ ነው ጎል ያገባውና በቃ ከዚህ በኋላ ያሳርፋቸዋል ብዬ ነበረ ያሰብኩትና ግን ኦፍሳይድ ሆነና ያው ሲታይም ያስታውቃል ኦፍሳይድ እንደሆነ። ግን መጀመሪያ ላይ በጣም ስሜታዊ ሆኜ ጮኬ ነበረ በጣም። በኋላ ላይ ግን ያው ሳየው ኦፍሳይድ ነው እና እንደዛ ነው እንግዲህ። ቪዲዮዬን ያው በተመቻቸ ቦታ ላይ ሆኜ ስላልሰራሁት በጣም ይቅርታ። ድምፁ ጥሩ ካልሆነ ወይም ቪዲዮ ጥራቱ ጥሩ ካልሆነ በጣም ይቅርታ እላለሁኝ። እንግዲህ ይህን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ቪዲዮን ስላያችሁ በጣም አመሰግናለሁ። ሼርም አታርጉት፣ ላይክም አታርጉ አልላችሁም። ደስ እንዳላችሁ በጣም ደስ ብሎኛል። አመሰግናለሁ። ቻው